الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله ولا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمد عبده ورسوله ዛሬ ደግሞ من تفسير قول لا إله إلا الله لا إله إلا الله ትርጉም ውስጥ የምንመለከተው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ይሆናል علي بن مسعود رضي الله عنه أن رسول الله صلى الله عليه وسلم قال نبي صلى الله عليه وسلم فيما رواه البخاري بزقوا حديث لاي እንዲህ ብለዋል ማተ ማን ሰውዬ ማንም ይሁን ማን የምትለው ጠቅላላ ዑሙሙን ተጠቅማለ ማንም ሰው ይሁን ማንም ማተ የሞተ ወሆሱ የዲዑ የተጣራ ሊላሂ ለአላህ ንደን ጓደኛን ከአላህ ውጭ ያለውን በማንኛውም አይነት እርዳታ ይሁን እየጠየቀ ቢሻው እየተገዛ ይሁን ቢሻው በቸገረው ጊዜ ይሁን ቢሻው በታመመ ጊዜ ይሁን ቢሻው የሆነ ሐጃ ያናውጣልኝ ብሎ ይሁን ማንንም ይሁን ማንንም ከአላህ ውጭ ያለን የዲዑ እየተጣራ ሊላሂ ለአላህ ንደን ቢጤን ጓደኛን دخل النار እሳትን ገባ ብለዋል ስለዚህ ይሄ ሐዲስ وهذا الحديث فيه በዚህ ሐዲስ ምን ያስረዳናል التحذير من الشرك ከሽርክ ማንም ሰው ቢሆን መጠንቀቅ ያለበት መሆኑን ያስጠነቅቀናል ማለት ነው ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስም እንደነገሩን ولمسلمين عن جابر رضي الله عنه تجابر بتزغبوا حديث جابر باوراو حديث لا الرسول الله ان رسول الله صلى الله عليه وسلم يعلم ملكتኛ صلى الله عليه وسلم على جابر እንዲህ ብለውናል قال على ملك الله الله ነው የተገናኘ لا يشرك به شيئا በሱ ምንም ነገር ሳያጋራ አላህን የተገናኘ دخل الجنه በዛኛው ተቃራኒ ደግሞ ምንም ነገር በአላህ ሳያገናኝ የሞተ በአላህ ምንም ነገር ሳያጋራ የሞተ ሰው ጀነትን ገባ በአላህ ያጋራ የዲዑ ሚን ዲኒላህ ንደን በአላህ ጓደኛን ተጣርቶ ቢሻው ሞተ ሊሆን ይችላል ቢሻው ጅን ሊሆን ይችላል ቢሻው ዛፍ ሊሆን ይችላል ማንኛው ነገር የተጣራ ይሄን ነገር እንዲህ አርግልኝ ይሄን እንዲህ አርግልኝ ብሎ የሚለፈልፍ የሚገዛ ጀሃነም ገባ ብለው ነበር ኢብኑ መስዑድ በዘገበው ሐዲስ ላይ ቡኻሪ ባወራው በሌላ ሐዲስ ደግሞ ሙስሊም በዘገበው ሐዲስ ላይ ጃቢር ባወራን ከነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ሶሂህ የሆነ ሐዲሱ ላይ ሙስሊም እንዲያስቀመጠው በአላህ ላይ ምንም ነገር ሳያጋራ አላህ ጋር ነገ አኺራ የተገናኘ ሰው ጀነትን ገባ ስለዚህ ሽርክ ምን ያህል አስፈሪና ከፍተኛ እንደሆነ እነዚህ ሁለቱ ሐዲሶች ያወሩናል ማለት ነው በሌላ ሐዲስም አሁንም እንደዚሁ ሙዓዝ በዘገበው ሐዲስ ላይ ሙዓዝን ረዲየላሁ ዐንሁ ወደ የመን በላኩት ጊዜ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል ኢነካ አንተ ኮታቲ ቀውመን ሰዎችን ትመጣለህ من اهل الكتاب ከኪታብ ባልተቤቶች የአህለል ኪታብ የመጽሐፍ ባልተቤቶች የሆኑ አይሁዳና ነሳራዎችን ታገኛለህ فليكن اول ما تدعوهم ስለዚህ መጀመሪያ እነሱን የምትጠራቸው ስራህ ምን ይሁን ብለውታል አተውሂድ ነው ያሉት በአላህ ላይ አላህን አንድነት እንዲያረጋግጡ ከዛም ይሄንን ካረጋገጡ ደግሞ ሶላት እንዲሰግዱ ጥራቸው ይሄ ምንን ያሲዘናል አሁንም የመጀመሪያ ስራችን ተውሂድ ማረጋገጥ እንዲያለብን ወመለቀሁ ይሽሪኩ به شيء አላህን ሳያጋራ የተገናኘው ደግሞ በዛው ጃቢር በዘገበው ሐዲስ ላይ ምን ብለዋል ነብዩ አለይሂ ሰላቱ ወሰለም دخل النار እሳትን ይገባል ብለዋል هذا هو الاخلاص ይሄ እንግዲህ ጥርት አድርገን ስራችንን መስራትና ከአላህ ጋር ኢባዳችንን ጥርት አድርገን መሞት እንዳለብን ኢባዳን ጥርት አድርገን ካልሞትን ነገ አኺራ በሽርክ አላህን ከተገናኘ ነው ጀሃነም የምንወርድ መሆኑን ያሳየናል ስለዚህ ከአላህ ጋር ነገ በኢኽላስ ስራችንን ጥርት አድርገን በተውሂድ ላይ መስራት እንዳለብን እነዚህ ሐዲሶች ያስረዱናል ደግሞ በሚቀጥለው የቁርአን አያት አቅርበን ኢንሻአላህ የምናየው ይሆናል ወአኺሩ ዲዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸልቂና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን